በቅርቡ ህይወቱ ያለፈው ዶክተር ለታ ተስፋዬ የደምቢዶሎ ዩኒቨርሲቲ ፕሬዝዳንት የነበረው ለኔ ደግሞ በጣም ለቁቤ ቲቪ ከኔ በላይ ለቁቤ ቲቪ በጣም ምክሩን የሚችለውን ያክል ያገዘን ሰው ነው። በጣም እሱም ማመስገን እንፈልጋለን። በጣም አንድ ሁሌ ቅር የሚለኝ ከሱ ሞት በኋላ ቅር ያለኝ ነገር ምንድነው? እኔ ቁቤ ቲቪ ሲጀመር ብዙን ሰው አላመሰገንኩም። ለምን የተፈለገው ቦታ ላይ ሲደርስ በቃ ታርጌቱ ሲመታ ተሳክቶለታል ሲባል ብዙ ሰዎችን ማመስገን ፈልገን ነበር። ዋጋ ይከፈሉ አሉ ብዙ ሰዎች እና ዶክተር ለታን ሚዲያው ጥሩ ቦታ ሲደርስ ማመስገን ከምንፈልጋቸው ሰዎች መካከል ነበር፣ ግን አመለጠን። እሱ ሲሞት በጣም ቅር ያለኝ ምንድነው? በአፍ ብየዋለሁ፣ ቴንኪው ብለዋለሁ ሁሉ ጊዜ። ለምንድነው መጀመሪያ ቁቤ ቲቪን ለማቋቋም ስንጀምር በአካል ሄጄ ያገኘሁት እሱን ነው። አንድ ሀገር ላይ ብንወለድም በደንብ ማህበረሰቡ የሚዲያ ችግር እንዳለበት ተገንዝቦ በሀሳብ ብዙ ነገር አግዞናል። ከኪሱ አውጥቶ ከደሞዙ ቀንሶ ብዙ ነገር ገዝቶልናል እና እሱን በጣም ቤተሰቦቹን ማመስገን እንፈልጋለን። እሱ ትልቅ ዋጋ ከፍሎልናል ለቁቤ ቲቪ። ከሱ ቀጥሎ ቁቤ ቲቪ ሲመሰረት የምርቃቱ ኮሚቴ ሆኖ ምንም ሳይከፈላቸው ያገዙን ልጆች የዛኔ ያላመሰገንኳቸው ነው። ትልቅ ቦታ ሲደርስ አመሰግናቸዋለሁ ብዬ ነበር። እነሱም ማመስገን እፈልጋለሁ። ሀገር ውስጥ ብዙ ሰዎች አሉ በብር ያገዙን። የዛኔ ቁቤ ቲቪ ሲከፈት አቶ ሙሉኔ ከካ የሙሉኔ ከካ ኮፊ ኤክስፖርት እና ኢምፖርት የሚሰሩ ናቸው። ትልቅ ሀገሪቷ ላይ ሁለተኛ ደረጃን ይዞ ሲሰሩ የነበሩ ትልቅ ባለሀብት ነበሩ። አሁን በብዙ ችግር ቤታቸው ተመልሷል። እሳቸው ማመስገን እንፈልጋለን። ጫላ የሚባል ልጅ አለ፣ ኮንስትራክሽን አለው። እሱም የደምቢዶሎ ልጅ ነው። በጣም ብዙ ብር አግዞናል። ከኪሱ አውጥተው ያድጋል ብሎ ነው ብዙ ያገዘን። ወይ ደግሞ አቤ ተብሎ ነው የሚታወቀው እና እሱንም በጣም ማመስገን እንፈልጋለን። ብዙ ዋጋ ከፍለዋል። ሰው በሌለበት ሰዓት ላይ ሰው ሆኖ አሳይቶናል እና እሱንም ማመስገን እንፈልጋለን። እንደ ቁቤ ቲቪም አንድ ቀን ደግሞ ትልቅ ቦታ ስንደርስ እያንዳንዱን ሰው እየጠራን ማመስገን እንፈልጋለን። ከዲያስፖራም ብዙ ሰዎች ከኛ ጋር ነበሩ። ሳተላይት ላይ እንድንወጣ ብዙ ዋጋ የከፈሉ እነ ዶክተር ሰሎሞን ጋሼ በጣም እሳቸውንም ማመስገን እፈልጋለሁ። እሳቸውን እንኳን አንዳንዴ ፈራቸዋለሁ ቴንኪው ለማለት ራሱ። ለምን ብዙ ነገር ቃል ገብተን ያን ያክል መሄድ ስላልቻልን እሳቸውንም ማመስገን ከምፈልጋቸው ሰዎች መካከል ናቸው። ብዙ የሃይማኖት አባቶች ከኛ ጋር ነበሩ። ብዙ ተጽዕኖ ፈጣሪዎች እና አህመድ ዲን ጀበል እነ ኡስታዝ ሃይደር ከድር ከኛ ጋር ብዙ ዋጋ ከፍለዋል። እነ ሼህ ጀማል አልይ ሚዲያው በቃ ስለሚያቆኝ ምንም ነገር ይሁን በቃ ጥሩ ነገር ይሰራል ብሎ ስለሚያስቡ ከዚህ በፊትም ስራዬን ስለሚያውቁ ብዙ ነገሮችን አግዞናል። በሀሳብ በሚችሉት ያቅም አግዞናል። እነሱን በጣም ማመስገን እንፈልጋለን። ድርጅቶች አሉ ማመስገን እንፈልጋቸው። ለምን አሁን ስማቸውን ከዘረዘርኩኝ ብዙ ሰዎች አሉ። አሁን ራሱ እያወራው ማስታወሳቸው ቅር እንዳይላቸው የሁላቸውም ስም አለ። ነገ የምናመሰግናቸው ትልቅ ቦታ ደርሰን ዩኤስኤዲ ውስጥ ሲሰራ የነበረው ነጋ ተስፋዬ ብዙ ነገር አግዞናል። እንደ ግል አማካሪም እንዲህ ብታረግ ቁቤ እስከ ሳተላይት እስኪወርድ ድረስ ዋጋ የከፈለ ልጅ አለ። ዩኤስኤዲ ውስጥ እየሰራ ነበር። እሱን ማመስገን እፈልጋለሁ ነጋ ተስፋዬን። ከድርጅት ደግሞ ሸገር ኢንተርፕሬነር በጣም ቁቤ ቲቪ አንድ ብር የሆነ ብር መክፈል ፈልጎ ብር ስንቸገር ያለምንም ማስያዣ ብር አበድሮን ነበሩ። እነሱንም ማመስገን እንፈልጋለን። ትልቅ ቦታ ስንደርስ ደግሞ በደንብ እናመሰግናቸዋለን። ሌሎችም ስማችሁን ያልጠራውኝ ከተመረቀ ወደ ስራ ከገባበት በኋላ ጀምሮ በሰራተኝነትም በኮሚቴም ሆናችሁ ህዝቡን አስተባብራችሁ ቁቤ ቲቪ እንዲመረቅ ያደረጋችሁ ከዛ በኋላም በብራችሁም በሀሳባችሁም ደውላችሁም አይዞ እያላችሁን ያገዛችሁን ሰዎች ሁላችሁንም እናመሰግናለን። ከዚህ ሰዓት ጀምሮ ቁቤ ቲቪ በተቻለን መጠን ሳተላይት ላይ
ለመውጣት እንሞክራለን። ግን ሳተላይት ላይ መውጣት የምንችለው በእናንተ እገዛ ነው። የእናንተ እገዛ ምንድነው? ሶሻል ሚዲያችን ተከታተሉ፣ ፎሎ አድርጉን። አሁን በዚህ ጊዜ ትልቅ ገቢ ማስገኘት የሚችል ሶሻል ሚዲያ ነው። ሶሻል ሚዲያ ላይ አሪፍ መስራት ከቻል እናንተ ላይክ፣ ፎሎ፣ ሼር ካረጋችሁ፣ እናንተ ሀሳብ ከሰጣችሁን ፕሮግራማችንን አይታችሁ እኛ ትልቅ ቦታ ማንደርስበት እናንተ ትናንት ከትንሽ እስከ ትልቅ ዋጋ የከፈላችሁበትን ሚዲያ የማናሳድግበት ምንም ምክንያት ስለማይኖር ሚዲያችንን ተከታተሉ። ሀሳባችሁን ማንም ምን ቢላችሁም ሀሳባችሁን አስቀምጡልን። ይሄ ተብለዋል፣ ይሄንን ብትሰሩ፣ ይሄንን ብታረጉ፣ ይሄንን ብታስተካክሉ በሉንና እኛ ለማስተካከል የህዝቡን ሀሳብ ለመቀበል ዝግጁ ነን።